አውሮፓ ላይ አሁን በጣም አስፈሪ ከሆኑ የዓለማችን ገናና ክለቦች አንዱ ሆኗል አርሰናል። ፍቅር ሲሪያል አሸናፊም ግን በዋንጫ ካልተደመደመ የአርቴታ ኬሪየር ላይ ሚስተር ኤክስ የተባለ አሰልጣኝ ቢመጣ ምናልባትም ዘንድሮ ባይሳካለት ቀጣይ ዓመት ባይሳካለት የአርሰናል ቦርድ ዝም ብሎ የሚያየው አይመስልም አይደለ? ግን ይሄ ልክ እንደ ክሎፕ የተብላላ ቡድን ዋንጫ ብቻ የቀረው ቡድን በሆነ ሚስተር ኤክስ የተባለ ሌላ አሰልጣኝ አርሰናል ከ24 ዓመታት በኋላ ዋንጫ አሸነፈ ሲባል የሌላ ልፋት በአርቴታ ልፋት ውስጥ የሚጠቀም አሰልጣኝ ሊሆን ይችላልና ለኔ በሱፐር ማይክ አርቴታ የስልጠና ኬሪየር ውስጥ ፍቅር የዘንድሮ ዓመት ቀጣዩ ዓመት ምናልባትም በማድሪድ በትልልቅ የአውሮፓ ክለቦች የሚፈልግ አሰልጣኝ ነው። በጣም ትልቅ አሰልጣኝ ነው ፍቅር። ግን አንዳንዴ እልህ ታርጌት አልቲሜት ጎል የሚባል ነገር አለ። ዋንጫ ይህንን ጋርዲዮላ መልሶታል። ይህንን የፕሪሚየር ሊግ ተቀናቃኝ አሰልጣኞቹ መልሰውታል። ከጋርዲዮላ ስር ከተማሩና በጣም ፈጥነው ውጤታማ ከሆኑ አሰልጣኞች የራሳቸው ሐሳብና ቀለም ይዘው ከመጡ አሰልጣኞች መካከል ነው። ግን በዋንጫ መደምደም ለአርቴታም ለአርሰናልም የፈተና ጊዜ ነው። ዚስ ሲዝን አንድ ቀጣይ በጣም ወሳኝ ፖይንት ነው የሚመስለኝ። በአርሰናል መለወጥ ላይ ትልቁንና ቀዳሚውን ድርሻ የሚወስደው አሰልጣኝ ነው። አርሰናል እንዲህ ለመሆኑ ያ በቬንገር ዘመን ተስፋ መቁረጥ ነበር። ተጫዋቾች አሉት አርሰናል ግን ቡድን አልነበረም። ኢቭን ተጫዋቾች ተስፋ እየቆረጡ ሌሎች ክለቦችን ጆይን ያደርጉ ነበር። በአብዛኛው ያ እምነት እየተሸረሸረ መጥቶ ነበር። በተለይ ወደ መጨረሻ ቬንገር 2017 እስከሚለቁበት ሰዓት ድረስ። ከዛ በኋላም በኡናይ ኤምሪ አርሰናል መስመር የሳተ በቃ በክብሩ በልኩ የማይገኝ ከቻምፒየንስ ሊግ ውድድሮች የራቀ ከፕሪሚየር ሊግ የደረጃ ተፎካካሪነት የሚርቅ ለቻምፒየንስ ሊግ ስፖቶች የሚቸገር ቡድን ሆኖ ነበር እና በእነዚህ 6 ዓመታት ከ6 ዓመታት ደግሞ ያለፉት 3 ዓመታት በቀጥታ አውሮፓ ውስጥ ካሉ ጠንካራ ቡድኖች በየዓመቱ ደግሞ ለዋንጫ ተቃራኒዎችም ጭምር ያለ ልዩነት ፒክ የሚያደርጉት ለዋንጫ ይጫወታል ብለው ፒክ የሚያደርጉት ቡድን እንዲሆን አድርጎታል። አጫወቱ፣ የቡድን ስብስቡ፣ ያንግ ስኳድ ግን ደግሞ በጣም ማቹር ያደረገ አጫወት አርሰናል የማይሸነፍ ቡድን ኮንሲስተንትሊ በቃ የማይጨነቅ ቡድን እንዲሆን አድርጎታል። የቻምፒየንስ ሊግ ደረጃውንም በየጊዜው እያሻሻለ ነው አይደል? ወደ ኳርተር ፋይናል ገባ፣ ከዛ ሴሚ ፋይናል